Tainastilling in the minnacho tang linnacho Tainastilling in the minnacho matang linnacho Tainastilling in the minnacho matang linnacho Tainastilling in the minnacho Tainastilling in the minnacho analyze man mashuta ዓመታትን ወደ ኋላ ትረካ ክፍል 24 ክብራትና ክብራን የቻናላችን ተከታታዮች እንዴት ሰነበታችሁ? እነሆ ዛሬ ክፍል 24 ዓመታትን ወደ ኋላ ትረካን እንቀጥላለን። ከዛ በፊት ግን ለቻናላችን አዲስ የሆናችሁ አድማጮቻችን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ትብብራችሁ አይለየን። የጽሑፍ አዘጋጅና አቅራቢ መምህር መኳንንት በላይነህ፣ ኤዲተር የጭሮ ዮሐንስ ታዬ እንዲሁም አስተዋዋቂ እኔ ጸደንያ መኳንንት ነን። ይህ ክፍል 24 ትረካ ነው። ይቀጥላል። ከደርግ መንግስት ስልጣን መያዝ በኋላ በተለያዩ መዋቅሮች ላይ መሰረታዊ ለውጥ ተደርጓል። አብዮት ማለት ስር ነቀል ለውጥ ነውና እንደሚታወቀው የግል ሀብት፣ ትላልቅ ፋብሪካዎች፣ ኢንዱስትሪዎች፣ የእርሻ መሬት፣ ትርፍ የተባሉ ቤቶች ሁሉ የሶሻሊዝምን አመለካከት አስተሳሰብ ለማሳካት በሚል ወደ መንግስትና ወደ ህዝብም ጭምር እንዲተላለፍ ተደርጎ ነበር። ከኛ ሙያ አንጻር ባለው ላይ ሳተኩር የመሰረተ ትምህርት ዘመቻ ከከተማ እስከ ገጠር ከተሰራጨ በኋላ የመደበኛ ትምህርት ቤት በተሻለ መልክና በፍጥነት በየገጠሩ መስፋፋትን ቀጥሎ ነበርና እኔና ጓደኞቼም የዚሁ ፕሮጀክት አካል መሆናችንን ልብ ይሏል። በዚሁ መሰረት በየትም ቦታ ላይ ያሉ የመንግስት ትምህርት ቤቶች ህዝቡ በባለቤትነት ሊመራቸው ሊያስተዳድራቸው ይገባል በሚለው መርህ መሰረት በየትምህርት ቤቱ የወላጅ ኮሚቴ የሚባል 7 አባላት የያዘ ኮሚቴ እንዲቋቋም ህጉ ያስገድድ ነበርና የእኛም ትምህርት ቤት በዚህ መዋቅር እንዲደራጅ አድርገን ነበር። በመጀመሪያው የታሪክ ክፍል ለማስተዋስ እንደሞከርኩትም የመጀመሪያው የትምህርት ቤታችን የወላጅ ኮሚቴ ሊቀመንበርም ጋሽ መልስ ወልደ ማርያም ነበር። በመመሪያው መሰረት መንግስት ለትምህርት ቤቶች የሚያቀርበው መምህራንን፣ መጽሐፍትን የመሳሰሉትን ሲሆን ቀሪ ወጪዎች ለምሳሌ ወረቀት፣ የፋይል ማቀፊያዎች፣ እስክሪብቶዎች፣ የማዕከል ማምረቻ ቁሳቁሶች ሁሉ የሚሸፈኑት ትምህርት ቤቱ በሚፈጥረው የገቢ ምንጭ እንዲሆን ያዛል። በዚህም መሰረት ትምህርት ቤቶች የራሳቸውን የገቢ ምንጭ ማመቻቸት ግድ ይላቸዋል። የገጠር ትምህርት ቤቶች ለዚህ ብዙ አይቸገሩ እንደነበር አስታውሳለሁ። ለምሳሌ ተወርሰው በገበሬ ማህበራት ቁጥጥር ስር ያሉ ነፃ መሬቶች ወይም የአትክልት የጫትና ቡና ማሳዎች ከላይ በተጠቀሰው መልክ የተያዙትን ወደ ትምህርት ቤት ንብረትነት ለማዞር በጣም ቀላልና በአካባቢው ያሉ አመራሮች ይህንኑ ለማስፈጸም ዳተኝነት ፍጹም የማይታይባቸው እንደነበር እኔም የዚህ ተከታታይ ትረካ ጸሐፊ አንዱ ምስክር ነኝ። ታዲያ እኔ የምመራው ትምህርት ቤት ከትምህርት ቤቱ መገኛ 1 ኪሎ ሜትር ርቀት ላይ ከሚገኝ ቦታ መጠነኛ የጫት ተክል ያለበት መሬት በይዞታነት የተሰጠው ሲሆን ከገቢው ለመጠቀም ግን በመሬቱ ላይ ያለውን ጫት በተገቢው መንገድ መስራትን ስለሚጠይቅ ትምህርት ቤቱ በገንዘብ ተጠቃሚ ለመሆን የወራት ዕድሜ ወስዷል። መጠነኛ ቢሆንም የገቢ ምንጭ ማፍራት ከቻል ደግሞ ከትምህርት ቤቱ ኮሚቴ ጋር በመሆን የሥራ ዕቅድ መንደፍ አንዱ ግዴታ የነበርና የ1976 ዓመተ ምህረት ዓመታዊ ዕቅድ ብለን የነደፍነው
በ1975 መጨረሻ ላይ ሲሆን በሐምሌ ወር ለአውራጃው ትምህርት ቤቶች ጽሕፈት ቤት ቀርቦ ከጸደቀ በኋላ ወደ ሥራ የሚገባበት አሰራር ነበር ያለው። በእርግጥ አሁንም ያው ነው። ልዩነቱ የያኔው ዕቅድ በአንድ ወረቀት ወይም በቻርት ላይ የሚጠናቀቅ ሲሆን የዘመኑ ዕቅድ ከዋናው ፍሬ ሐሳብ ይልቅ ከመጽሐፍ ባልተናነሰ መልክ አስፈላጊ ባልሆኑ ስንክሳሮች የታመቀ መሆኑ ነው። አሁን ዕቅዱ ጸድቆ በሥራ ላይ እንዲውል የአውራጃው ትምህርት ቤቶች ጽሕፈት ቤትን መተማመኛ አግኝቷል። ስለዚህ ለዘመኑ የትምህርት ሥራ የሚያስፈልጉ አላቂ ዕቃዎች፣ የጽሕፈት መሣሪያና ለትምህርት ስርጭት አገልግሎት የሚውል የባትሪ ድንጋይ ወዘተ ተገዝተው ገቢ ሆነዋል። ዋነኛውና እጅግ አንገብጋቢ ሆኖ በእኔ የቀረበውና የታመነበት ደግሞ የትምህርት ቤቱ መለያ የሆነውን ማኅተም ማሰራት ነበር። ከዛ በፊት በይሁንታ ከአውራጃው ትምህርት ቤቶች ጋርም በመስማማት እንገለገል የነበረው በገበሬ ማኅበሩ ማኅተም ነበር። ባለው አሰራር ትምህርት ቤታችን ማኅተም ማሰራት በመፈለጉ የአውራጃው ትምህርት ቤቶች ጽሕፈት ቤት ለሚመለከተው ማተሚያ ቤት፣ ለድሬዳዋው አልዓዛር ማተሚያ ቤት የድጋፍ ደብዳቤ እንዲጻፍልን ስንል በደብዳቤ ጠየቅን። የአውራጃው ትምህርት ቤቶችን በዚሁ መሠረት ለአልዓዛር ማተሚያ ቤት የድጋፍ ደብዳቤ ጽፎ ሰጠኝ። ምክንያቱም ሥራው የሚከናወነው በእኔ አማካይነት በመሆኑ ነው። ለነገሩ የማኅተሙ ማሰሪያ ዋጋ ብዙ አልነበረም። ለራስጌና ግርጌ ማሰሪያ የተከፈለው 38 ብር ብቻ ነበር። ችግሩ በመጀመሪያው ጉዞ ከትራንስፖርትና ከውሎ አበል ጋር የ3 ቀን በተመሳሳይ በቀጠሮ ሄዶ ለመውሰድም እንዲሁ የ3 ቀን አበልና የትራንስፖርት ደርሶ መልስ ወጪ መጠየቁ ግድ ነበር። በጥቅምት ወር በተጻፈው የድጋፍ ደብዳቤ መሠረት ወደ ድሬዳዋ አልዓዛር ማተሚያ ቤት ሄድኩ። በማግስቱ ነበር ደብዳቤውን የሰጠኋቸው። ከላይ በገለጽኩት መሠረት ክፍያውን ፈጽሜ ደረሰኜን ይዤና የአንድ ወር ቀጠሮ ተቀብዬ በሦስተኛው ቀን ወደ ሥራ ቦታዬ ተመለስኩ። ይህንንም ለኮሚቴው አባላት አስረድቼ የክፍያ ደረሰኙንም አሳይቼ ከአንድ ወር በኋላ እንድረከብ ቀጠሮ የተሰጠኝ መሆኑን ካብራራው በኋላ ደረሰኙ ከአንድ ወር በኋላ ለመረከብ የሚያስችለኝ ዋነኛው ሰነድ ስለሆነ እኔ ጋር መቀመጥ እንዳለበት ተማምነን መደበኛ ሥራችንን ቀጠልን። የቀጠሮው ቀን ሲደርስ ግድ ነውና አሁንም አበሌንና የትራንስፖርት ደርሶ መልሴን ፈርሜ ተቀብዬ በማግስቱ ወደ ጭሮ አመራሁ። ለግንዛቤ ይረዳ ዘንድ ለማኅተም ማሰሪያ የተጠየቀውን ክፍያ እንደገለጽኩት ሁሉ የትራንስፖርቱና የቀን ውሎ አበል ተመኑ ዳግም እንደሚከተለው ነበር። ከጭሮ ድሬዳዋ የትራንስፖርት ደርሶ መልስ የአንድ ጊዜ 12 ብር ሲሆን ለሁለቱ ጉዞ ብር 24፣ የውሎ አበል በቀን 8 ብር ለመጀመሪያውና ሁለተኛው ጉዞ የ6 ቀን ብር 48፣ በድምሩ 72 ብር ከማኅተሙ ማሰሪያ 38 ብር ጋር 110 ብር ብቻ ነበር። አዎ በእርግጥ በጊዜው ትንሽ የሚባል ወይም የሚናቅ አልነበረም። የአልጋ ዋጋ ከ3 እስከ 4፣ ምግብ 3 ብር በነበረበት ደጉ ዘመን ማለት ነው። እናም በቂ ነበር። ለትምህርት ቤቴም ቢሆን ገና ታዳጊ እንደመሆኑ አቅሙን አልተፈታተነ ማለት አይቻልም። አስፈላጊነቱ ግን ሚዛን ደፍቷልና በዚህ ቅር የተሰኘ አንድም ሰው አልነበረም። የተባለው የመረከቢያ ቀነ ቀጠሮ መድረሱ ለሁለተኛ ጊዜ ከወር በኋላ ማኅተሙን ለመረከቡ ወደ ድሬዳዋ ቀን ነው። በዛን ዘመን በእኛ ጊዜ የተለመደ አንድ ነገር ነበር። ይኸውም እንዲህ አይነት ረዥም ጉዞ ስናደርግ ለመንገድ የሚሆን መጽሐፍ ይዞ እያነበቡ መሄድ፣ በጉዞ ላይ ብዙ መጽሐፍትን እየተዋዋስን በአብዛኛው አልፎ አልፎም በራሳችን የገዛነውን የመንገዳችን አባሪ ማድረግ የሚደገፍ ልምዳችን ነበር። እኔም ታዲያ በዚህ ጉዞ ከወንድሜ ጓደኛዬ አበባ አለማየሁ የእጅ ፋራው የተዋስኩት የሕልም ዣት የተሰኘ የአዲስ አለማየሁ መጽሐፍ የመንገድ ጓደኛዬ አድርጌያለሁ። የድሬዳዋውን የማለዳ አውቶቡስ ያለ ችግር ለማግኘት ጭሮ ከቶ ማደር ግድ ነውና ይህንኑ አደረግኩ።
በማግስቱ በ12 ሰዓት በተንቀሳቀሰው አንበሳ አውቶቡስ ተሳፍሬ ለስንቅ የያዝኩትን የሕልምዣት መጽሐፍ እያነበብኩ ወደ 4 ሰዓት ገደማ ድሬዳዋ ገባሁ። በመቀጠል በባዶ የቆየን ሆዴን ካስታመምኩ በኋላ በቀጥታ ያመራሁት ወደ አልዓዛር ማተሚያ ቤት ነበር። የሚመለከተው ክፍል ለሥራ ከወጣበት እስከሚመለስ ድረስ ከመጠበቅ በስተቀር ምንም እንከን ሳይገጥመኝ 6 ሰዓት ገደማ ያን ላየው የቸኮልኩለትን ማህተም ገጠር ገብቼ በምጽፈው የመጀመሪያ ደብዳቤ ላይ ራስጌና ግርጌ ለመምታት የጓጓሁለትን ማህተም በተፈለገው መሠረት በጥራት መሰራቱን በወረቀት ላይ መተው ማሳየት በፖስታ ውስጥ አድርጋ ሰጠችኝ። በዛን ሰዓት ለደስታዬ ወሰን አልነበረውም። ውስጤ በደስታ እየተፈለቀለቀ በቀጥታ ወደ ታዋና ገበያ በመሄድ ምርጥ የተባለ ጃኬት በ25 ብር ገዛው። ለአስቴርም ሹራብ ቢጤ ገዝቻለሁ። ሲረፋፍድ ማለት ማመሻሽ ላይ አንድ የድሮ ወዳጄ ባለቤት ሻይ ቤት ነበረውና እሱ ጋር ሄጄ ሲጫወት አድር። በማግስቱ ተሰናብቼ ለመልስ ጉዞ ተዘጋጀሁ። አሁን ያገኘሁት መኪና የአንበሳ አውቶቡስ ሳይሆን ቅጥቅጥ የሚባለው አይነት ነበርና እስኪሞላ ጊዜ የሚወስድ ነበር። በኋለኛው በር ገባሁና ከኋለኛው መቀመጫ ቦታ ያዝኩ። በፌስታል ያዝኩትን አዲሱን ማተም፣ አዲሱን ጃኬትና የአስቴርን ሹራብ፣ የሕልምዣት መጽሐፉን ወዘተ በጉልቤት ላይ አድርጌ ጥቂት ተቆየሁ። በኋላ የመሙላቱ ጉዳይ ዘግየት እንደሚል በመገመት ራስ ምታት የሚሰማኝ ስለነበር ብስኩት ቢጤ ቀምሼ በጊዜው ለራስ ምታት ህመም በፍቱነቱ የሚታወቀውን አልጎን የተባለ ኪኒን ገዝቼ ለማወጥ የያዝኩትን ዕቃ በመኪናው የውስጥ ዕቃ መደርደሪያ ላይ በመሸጎጥ ወረድኩ። በመሬት የምፈልገውን ነገር አድርጌ ለመመለስ ከ15 ደቂቃ የበለጠ አልወሰድኩም። ፈጥኜ የምመለስም አሁንም መኪናው ተሳፋሪ ያላገኘ ክፍት መቀመጫዎች እዛም ይታያሉ። ቢሆንም እዛው ተቀምጦ መጠበቅ ይሻላልና ያስቀመጥኩትን ዕቃ በመውሰድ መቀመጫዬን ለመያዝ እጄን ወደ ዕቃ መደርደሪያው ዘረጋው።